ለውጤት የሚተጉ ፈጻሚዎችና አስፈጻሚዎችን ማበረታታት ለተቋማዊ እድገት ተላቅ አስተዋጽኦ እንዳለው ተጠቆመ። በኢኮኖሚያዊ ዘርፍ የአንድን አካባቢ ተጠቃሚነት ለማረጋገጥ የግል ባንኮች ሚናቸው ከፍተኛ መሆኑ ተገለጸ። በክረምት ወቅት ሊከሰቱ የሚችሉ በሽታዎችን መከላከል የሚያስችል ቅድመ ዝግጅት መደረጉን የጤና ሚኒስቴር አስታወቀ። የሚሏቸው ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታዊት ብርሃን ነኝ። አብራችሁን ቆዩ። በቅድሚያም አጫጭር ዜናዎችን እናስቀድማለን። 49 መንገደኞችን አሳፍሮ ሲጓዝ የነበረ አይሮፕላን በሩሲያ ምስራቃዊ ክፍል ኡመር ግዛት ከራዳር ውጭ መሆኑ ተሰምቷል። የሩሲያ የአደጋ ጊዜ አገልግሎት አመራሮች እንዳሉት በዛሬው ዕለት 49 መንገደኞችን አሳፍሮ ሲጓዝ የነበረ አይሮፕላን በሩሲያ ምስራቃዊ ክፍል ኡመር ግዛት አካባቢ ከራዳር እይታ ውጭ ሆኖ ተከስክሷል። በአይሮፕላን ውስጥ የነበሩ 5 ህጻናትን ጨምሮ 43 መንገደኞችና 6 የበረራ ሰራተኞችን በአጠቃላይ የ49 ሰዎች ህይወት ማለፉን ተናግረዋል። አንቶኖቭ ኤኤን 24 የተሰኘው የመንገደኞች አይሮፕላን ከኡመር ግዛት ብላጎቬሽንትስ ወደ ቲንዳ አይሮፕላን ማረፊያ እያመራ እንደነበር ሞስኮ ታይምስ ዘግቧል። አሁን ደግሞ በዝርዝር ወደምንመለከታቸው እንሻገራለን። ለውጤት የሚተጉ ፈጻሚዎችና አስፈጻሚዎችን ማበረታታት ለተቋማዊ እድገት የላቀ አስተዋጽኦ እንዳለው ተጠቆመ። በጊምቦ ወረዳ በተለያዩ ሴክተሮች የተሻለ አፈጻጸም እንዲመዘገብ አስተዋጽኦ ላበረከቱ አካላት የእውቅናና የሽልማት አሰጣጥ መድረክ ተካሂዷል። ቤተልሔም መምሩ የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ እንደገለጹት የእውቅናና የሽልማቱ ዓላማ የተቋማት ውጤታማነትን ለማሳደግና የውድድር መንፈስን ለመፍጠር እንደሆነ በስነ ስርዓቱ ላይ ባደረጉት ንግግር አስገንዝበዋል። ይህም ተጠናክሮ እንደሚቀጥል የጠቆሙት አስተዳዳሪው የተሻለ ውጤት እንዲመዘገብ ለተረባረቡ ሁሉ ምስጋና አቅርበዋል። እንደዚህ አይነቶቹ የማበረታቻ መድረኮች ለተቋማት ውጤታማነት ያላቸው አስተዋጽኦ ላቅ ያለ መሆኑን ያስገነዘቡት የከፋ ዞን ፐብሊክ ሰርቪስና የሰው ሀብት ልማት መምሪያ ኃላፊ አቶ ነጻነት ብርሃኑ በበኩላቸው አፈጻጸሙ የወረዳው ፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት የክትትልና ድጋፍ ውጤት መሆኑን ጠቅሰው ባለድርሻ አካላቱን አመስግነዋል። የጊምቦ ወረዳ በ2016 ዓመተ ምህረት የስራ ዘመን በዞኑ በተደረገው ግምገማ ከሁሉም የተሻለ አፈጻጸም በማስመዝገብ የዋንጫ ተሸላሚ መሆኑንም ተናግረዋል። የጊምቦ ወረዳ መንግስት የወረዳውን ፐብሊክ ሰርቪስ እና ሰው ሀብት ልማት ጽሕፈት ቤትን በሰው ኃይል በማቴሪያል በአቅም በመገንባት ረገድ በዞናችን ግንባር ቀደምና ሌሎች ተሞክሮ ያስተላለፈ ከመሆኑ ባሻገር በ2016 በተደረገው የወረዳዎች አፈጻጸም ከዞኑ አንደኛ በመውጣት የዋንጫ ተሸላሚ ለመሆን የበቃና ያንን ተሞክሮ እያጠናከረ በመሄድ ዛሬም ከተለመደው ከፍ በማድረግ እንዲህ አማረ ፕሮግራም እንዲካሄድ አድርጓልና ለወረዳው መንግስትና ለፐብሊክ ሰርቪስ ጽሕፈት ቤት ላቅ ያለ ምስጋና እንጠቀም። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ አስራት አዳሮ በበኩላቸው መንግስት ትኩረት ሰጥቶ ከሚሰራባቸው ዘርፎች አንዱ የተቋማት አገልግሎት አሰጣጥን ውጤታማነት ማሳደግ የጊምቦ ወረዳ የጥሩ ልምድ ባለቤት መሆኑን ገልጸዋል። የጠንካራ ተቋማት ግንባታ ስራ ተጠናክሮ እንደሚቀጥል በመጠቆም እንደሚታወቀው ለልማታችን መሰረቱ ፈጣን አገልግሎት ነው፣ ቀልጣፋ አገልግሎት ነው፣ የመልካም አስተዳደር ስራዎች ናቸው። እነዚህም ፈጣን አገልግሎት መስጠት ካልቻል ኢንቨስትመንት ማስገባት አንችልም። የገበያ ልማታችንን በሌላ ቋንቋ የገበያ ልማታችንን ማፋጠን አንችልም። ሌሎችንም ተግባሮቻችንን የትም ማድረስ አንችልም። ከዚህ በመነሳት ትልቁ የመልካም አስተዳደር ችግሮቻችን መፍታት አለብን ተብለው የተነሳው በፖሊሱ የተመላከተው አንዱ እሱ ነው። እነዚህ ችግሮች በምንፈታበት ሰዓት ግልጽና ነፃ እና ገለልተኛ ፓብሊክ ሰርቫንትን መገንባት ነው። ለዚሁም ነው እዚህ መፈክር ላይ ያየሁት የእይታ ለውጥ ይላል። እይታን ካልለወጥን፣ አስተሳሰብን ካልለወጥን ለውጥ የሚባል ነገር ግዑዝ ነው የሚሆነው። ወረዳው የእውቅናና የሽልማት አሰጣጥ መርሃ ግብር ያካሄደ ሲሆን ለፕሮግራሙ መሳካት የድርሻቸውን ለተወጡ ባለሀብቶች፣ ለሁሉም ተቋማትና የተሻለ አፈጻጸም ላስመዘገቡ ባለሙያዎች እንዲሁም ግንባር ቀደምና ጥሩ አፈጻጸም ላስመዘገቡ ለሴት ባለሙያዎችና አመራሮች የምስክር ወረቀት የሰርተፍኬትና የዋንጫ ሽልማት ተበርክቶላቸዋል። በመጨረሻም መልእክት ያስተላለፉት የከፋ ዞን ብልጽግና ፓርቲ ረዳት ተጠሪ ወይዘሮ ጽዮን ታዬ ጊምቦ ወረዳ የፓርቲ ኢኒሼቲቭ በሰፊው የሚታይበትና ሁሉም ተባብረው በመስራት ግንባር ቀደም መሆኑንም አንስተዋል። ወይዘሮ ጽዮን አክለው በሌማት ትሩፋት በኮሪደር ልማትና በተለያዩ ዘርፎች እያስመዘገበ ያለው ውጤት የሚያስመሰግን ነው ብለዋል። በመድረኩ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ሳምሶን መለሰን ጨምሮ
የዞኑ ከፍተኛ አመራሮች፣ የሁሉም ወረዳ ፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊዎችና የሚመለከታቸው አካላት ተገኝተዋል። በተያያዘ ዜና በበጀት ዓመቱ ጥሩ አፈጻጸም ያስመዘገቡ ሴክተሮችን ለይቶ እውቅና መስጠት ቀጣይ የተሻለ ተግባር እንዲፈጽሙ የሚረዳ መሆኑን የጊምቦ ወረዳ አስተዳዳሪ አቶ ትብብሩ አሰፋ ተናግረዋል። አንተነህ ፍቃዱ ተጨማሪ ያለው በወረዳችን ደረጃ የአጠቃላይ የ2017 በጀት ዓመት የስራ አፈጻጸምና የ2018 እቅድ በሁለት ቀን ውስጥ ገምግመን ማጠቃለያ ያደረግንበት መድረክ ነው። በዚህ መድረክም እንዳያችሁት የፐብሊክ ሰርቪስ ለሁሉም ተግባር መነሻ ነው። ያው የጀርባ አጥንት የሚባለው ሁሉም ነገር የሚሳካው በፐብሊክ ሰርቪሱ ነው። ለዚህ የሰው ሀብቱ ወሳኝ ነው ማለት ነው። ሌላ ሀብት ለመፍጠር ሌላ የህዝብን ችግር ለመፍታት በተለይ የሰው ሀብቱ የባለሙያውን ሀብት ጭንቅላትና አስተሳሰብ መቀየር እንደሚያስፈልግ ሰፊ ስራ ሰርተናል። በዚህ ልክም ብዙ ለውጦችን አመተናል። በተለይ ከግለሰብ ሰራተኛ ጀምሮ እስከ ተቋም ያለው የአስተሳሰብ ሁኔታ በተለይ የኛም ያው መሪ ቃልን እንዳያችሁት አንደኛ የእይታ ለውጥ ነው ለተሻለ አገልግሎት፣ ሁለተኛ የተሻለ አገልግሎት ለብልጽግናችን የሚል መሪ ይዘን ነው ዛሬም ሁለቱን ቀን ያወያየ ነው። ከውይይቱም ሲነሳ ሰራተኞች በጣም የተሻለ ስራ የፈጸሙበት ሪፖርት ቀርቦ ቀጣይም መጠናከር እንዳለበትም የጋራ አስተያየት የወሰድንበት ሁኔታ አለ። ከዛም ደግሞ ከስልጠና ከአመለካከት ግንባታ ከተቋም ግንባታ አልፎ ደግሞ የሰራው ስራው ተግባር ውጤት የመጣው ከፍተኛ ሚና ያለው ሰው ማን ነው የሚለውን ከአመራር እስከ ባለሙያ ያለውን ነገር ተለይቶ የማበረታቻ ሽልማትም የሚሰጥበት ሁኔታ ዛሬ እንዳያችሁት እስከ ዋንጫ ከሰርቲፊኬት ገንዘብ እስከ ዋንጫ ሰጥተናል ማለት ነው። ይሄ ደግሞ ለወረዳችን በየአመቱ ባህል በመሆኑ ወረዳችን በሁሉም ዘርፍ ማለት ይቻላል ያው የክልል የጉብኝት ማዕከል ሆኗል። በብዙ ነገሮች የዞንም የጉብኝት ማዕከል ሆኗል። ይሄን ደግሞ ያመጣው ምንድነው? ይሄ የፐብሊክ ሰርቫንቱ ከልብ በአንድነት ከአመራሩ ጋር በመናበብ ከህዝቡ ጋር በመናበብ በአንድነት የተሰራ ውጤት በመሆኑ ይሄን ደግሞ ማበረታቻም ደግሞ የተሻለ ምናልባት ወደ ኋላ የሚቀሩትንም የሚያስከትልና ቀጣይ በሁሉም ዘርፍ ደግሞ ሁሉም ሴክተሮች ፊት ለፊት ወጥቶ እንዲታዩ የሚያደርግ በመሆኑ ዛሬ በዚህ መልኩ አዘጋጅተናል። ይሄንን ቀጣይ 2018ም ቢሆን አምና 2016 ከሰራነው ስራ 2017 የተሻለ ነው። አሁን ደግሞ ከ2017 ካገኘነው ውጤት በላይ ደግሞ 2018 ላይ እናገኛለን ብለን ከአጠቃላይ ሰራተኞች ጋር ተግባብተናል። እቅዱንም ጠንከር ያለ እቅድ አቅደን ያወረድንበት ስለሆነ ከዛ የበለጠ ውጤት የበለጠ ካሁኑ ከ2017ቱ የተሻለ አፈጻጸም ፈጽመን የማህበረሰባችንን ያው ተጠቃሚነት የአገልግሎት አሰጣጥ ስርዓቱን የምናዘምንበት ሁኔታ ላይ እንደርሳለን ብዬ ነው ማስበው። የገቢ እቅድን ለማሳካት የሚነሱ ኢኮኖሚያዊና ማህበራዊ ጥያቄዎችን በተገቢው ምላሽ ለመስጠትና የተለያዩ መሰረተ ልማቶችን ለመገንባት እንደሚያግዝ ተገለጸ። በካፋ ዞን የደካ ከተማ አስተዳደር የደረጃ ሀመርሃ ግብርና ታክስ አፈጻጸምና ግምገማ ዙሪያ በመወያየት ቀጣይ አቅጣጫን አስቀምጧል። ዘገባው የደካ ከተማ አስተዳደር መንግስት ኮሙኒኬሽን ነው፣ እንደሚከተል ይቀርባል። በመድረኩ የደካ ከተማ ከንቲባ አቶ በላይ ባደገ ገቢን ማሳካት የህዝቡን የልማትና የመልካም አስተዳደር ጥያቄ ለመመለስ በመሆኑ አመራሩና ሁሉም ባለድርሻ አካላት በባለቤትነት ስሜት በልዩ ትኩረት በጋራ በመረባረብ ሊሰራ ይገባልን ብለዋል። በተለይም ገቢን በወቅቱ ለመሰብሰብ የተቋማት ቁርጠኝነት፣ በየደረጃው የሚገኙ የባለድርሻ አካላት ቅንጅታዊ አሰራርና ድጋፍ ያስፈልጋል ሲሉ ተናግረዋል። ግብር ከፋዮችን በቴሌብር ለማስከፈል እቅድ የተያዘ ቢሆንም በሲስተም ኔትወርክ መቆራረጥ ምክንያት ችግር ማጋጠሙን ጠቁሞ የተያዘውን እቅድ ለማሳካት በቀሪ ቀናት ውስጥ ግብር ከፋዮች ግብር በመክፈል ግዴታቸውን እንዲወጡ ለማስቻል ጥረት እንደሚደረግ አብራርተዋል። ለ2018 በጀት ዓመት በልዩ ትኩረት የሚተገበሩ የመደበኛና የማዘጋጃ ቤታዊ ገቢ እቅድ በማቀድ የመደበኛና የማዘጋጃ ቤት ገቢ ውጤታማነትን ለማረጋገጥ ከባለድርሻ አካላት ጋር ተቀናጅቶ መስራት እንደሚገባም አቶ በላይ ባደገ ተናግረዋል። የውይይቱ ተሳታፊዎች የደረጃ ሀመርሃ አሰባሰብ ላይ የሚስተዋሉ ማነቆችና የመፍትሄ አቅጣጫዎችን በማንሳት ሁሉም ባለድርሻ አካላት የበኩላቸውን ድርሻ መወጣት እንደሚኖርባቸው አስተያየታቸውን ተናግረዋል። በመጨረሻም ከተለያዩ የገቢ ተቋማት ለመሰብሰብ በተቀመጠው እቅድ መሰረት ለእቅዱ መሳካት በየደረጃ
ላይ የሚገኙ አመራሮችና ባለሙያዎች የተጣለባቸውን ኃላፊነት እንዲወጡ አሳስበዋል። የግብር ከፋዩ ህብረተሰቡም ተጨማሪ ውዝፍ ዕዳ ውስጥ ሳይገባ በታማኝነት ግብርን በመክፈል የዜግነት ድርሻቸውን ሊወጡ እንደሚገባም ተጠቁሟል። በኢኮኖሚያዊ ዘርፍ የአንድን አካባቢ ተጠቃሚነት ለማረጋገጥ የግል ባንኮች ሚናቸው ከፍተኛ መሆኑ ተገለጸ። የዳሸን ባንክ አክሲዮን ማህበርና የቢጣ ወረዳ አስተዳደር በጋራ መስራት የሚያስችላቸውን የመግባቢያ ሰነድ ተፈራርመዋል። ምህረት አብራኑ ተጨማሪ አላት። የዛሬ 29 ዓመት ስራ የጀመረው የዳሽን ባንክ እንደ ሀገር 906 ቅርንጫፎች ያሉት ሲሆን በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስትም 27 ቅርንጫፎችና 5 የአገልግሎት መስጫ ተቋማት ያለው መሆኑን ከባንኩ ያገኘነው መረጃ ያመለክታል። የጅማ ዲስትሪክት የቢዝነስ ኃላፊ የሆኑት አቶ ያለው አይቀር አጥናፉ ስለ ባንኩ ያሉት አለም አካባቢውን በማሳደግ ካሉት ከግል ባንኮች ፋና ወጊ ነው። አካባቢው ላይ የራሱን ህንጻ ገንብቶ ትልቅ እንቅስቃሴ በማድረግ አካባቢው ላይ ብዙ ግለሰቦች ወደ ሀብት ጉዞ እንዲያደርጉና ከማገዝ አንጻር ጅማ ብራንችም በነበረበት ጊዜ ከፍተኛ ኮንትሪቢዩሽን ያለው ባንክ ነው እና አሁን ደግሞ በተፈጠረው እድል ክልል ሲመሰረት እዚህ ክልሉ ላይ 14ኛውን ዲስትሪክት ኦፊስ ወይም ቀጠና ጽህፈት ቤት መስርቶ የበለጠ ከአካባቢው ጋር በሪሶርስ ለማገዝ ሪሶርስም ደግሞ ማህበረሰቡን የቁጠባ ባህልን ለማስተማር ከፍተኛ እንቅስቃሴ የሚያደርግ ባንክ ነው። ባንኩ በክልሉ ውስጥ ከሚገኙ ዞኖች አንዱ በሆነው በከፋ ዞን የቢጣ ወረዳ በፋይናንስ ዘርፍ የራሱን ሚና ለመጫወት ያስችለው ዘንድ በጋራ ለመስራት የሚያስችለውን የመግባቢያ ሰነድ ከወረዳው መንግስት ጋር ተፈራርሟል። በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት የዳሽን ባንክ ቢጣ ቅርንጫፍ ስራ አስኪያጅ አቶ ብርሃኑ ከበደ ተከታዩን ብለዋል። ከዛሬ 3 ዓመት በፊት ዳሽን ባንክ ቢጣ ከተማ ላይ ስራ በጀመረበት ሰዓት ጀምሮ ከአካባቢው መንግስት ከአካባቢው ማህበረሰብ ለዳሽን ባንክ የነበራቸውን ወዳጅነት በልዩ ልዩ ሁኔታ ሲገለጽ የቆየ ቢሆንም ይህንን ወዳጅነት አንድ ደረጃ ከፍ በማድረግ ስትራቴጂካዊ የሆነ ወዳጅነት በማድረግ ለአካባቢው ማህበረሰብም ሆነ ለባንኩ የጋራ ተጠቃሚነትን በሚያመጣ መልኩ ለማድረግ በማሰብ ዛሬ ትልቅ ታሪካዊ የሆነ መድረክ ተዘጋጅቷል። በዚህ መድረክ ላይ ቢጣ ወረዳን ወክላችሁ የተገኛችሁ የአካባቢ ባለሀብቶች አላችሁ። ከወጣት ተወክላችሁ በዚህ ትታዩኛላችሁ። የቢጣ ወረዳ ቁልፍ የመንግስት ባለስልጣናት አላችሁ። የዳሽን ባንክ የበላይ የስራ ኃላፊዎችም አላችሁ። የእውነት በወረዳው ህዝብ ስም በቢጣ ቅርንጫፍ ስም እንዲሁም በእኔም ስም በድጋሚ እንኳን ደህና መጣችሁ ልል እወዳለሁ። የቢጣ ወረዳ ዋና አስተዳዳሪ አቶ ዳግማዊ ማሞ በበኩላቸው ከባንኩ ጋር ለመስራት የሚያስችለውን የመግባቢያ ሰነድ መፈራረማችን ልዩ ተጠቃሚ ያደርገናል ብለዋል። በአካባቢያችን ብቻ ሳይሆን እንደ ሀገር ልዩ የትውልድ አሻራ ያለው ትልቅ የፋይናንስ ተቋም ሲሆን ይህ ባንክ እኛም እንደ ማህበረሰብ ልክ ከጓሯችን እንደምናነሳው የቡና ማሳ ልክ እንደ አውድማችን የቀረበ እንደ ቤተሰብም የፋይናንስ ምንጫችን ነው ብለን ብንናገር ድፍረትም ግነትም አይሆንብንም። ስለዚህ ይህ ተቋም ከወረዳው መንግስት ጋር ተቀራርቦ ዛሬ በዚህ አይነት መልኩ የጋራ የስምምነት ሰነድ ተፈራርመን አብረን እንድንሰራ እድሉን በማግኘታችን እኛ እንደ ወረዳ ህዝብ እንደ ወረዳ መንግስት ልዩ ተጠቃሚ ነን ብለን እናምናለን። ካነጋገርናቸው የቢጣ ወረዳ ነዋሪዎች መካከል አቶ ሙሉጌታ ዘውዴና አቶ አዴሎ አምቦ እንዳሉት ከባንኩ ጋር ለመስራት የተገባው የመግባቢያ ስምምነት እንዳስደሰታቸው ገልጸዋል። እጅግ አድርጌ ባንኩን አመሰግናለሁ። ትልቅ እድል ነው። ባንኩ ወደኛ አካባቢ ሲመጣ የከተማው ነዋሪ የሚሆን የወረዳው መንግስት በትልቅ ድምቀት ነው የተቀበለው። ይህንን ድጋሚ ደግሞ ይህን እድል ማግኘታችን ትልቅ ተስፋ ነው ለህዝቡ። እውነት ለመናገር በጣም ደስ ብሎኛል። የብዙ አመት ጥያቄያችን ነው። ለመግዛት ፍላጎት አለ፣ ግን ያው አቅም ስለማይፈቅድ ዛሬ ከባንኩ ጋር በዚህ ልክ ተገናኝተው በዚህ ልክ አወርተው በአጭር ጊዜ ውስጥ ይህ መልስ ይሰጣል ብለን በእውነት አላሰብንም። ከልብ ነው የምናመሰግነው።
የክረምት በጎ ፍቃድ አገልግሎት ጠቀሜታው ለበጎ አድራጊ አካላትም ጭምር መሆኑን በጨታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸ። የወረዳው ሴቶች ህጻናት ወጣቶች ጉዳይ ጽህፈት ቤት የ2017-18 ዓ.ም የክረምት ወራት በጎ አገልግሎት ስራ እቅድ ዙሪያ ከወረዳ አብይና ቴክኒክ ኮሚቴ አባላት ጋር ውይይት አድርጓል። ዘገባው የወረዳ መንግስት ኮሙኒኬሽን ነው። ጽዮን ታደለ ታቀርባለች። ውይይቱን የመሩት በወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የመንግስት ረዳት ተጠሪና የህዝብ ግንኙነት ዘርፍ ኃላፊ ወይዘሮ አበባሽ አበበ በክረምት በጎ ፍቃድ አገልግሎት መንገድ፣ ጊዜያዊ ድልድይ፣ የመንገድ ቦይና የመሳሰሉ ስራዎች እንደሚከናወኑ ተናግረዋል። የ2017-18 ዓመተ ምህረት የክረምት ወራት የበጎ ፍቃድ አገልግሎት ስራ እቅድን በተመለከተ የተዘጋጀው ሰነድ የወረዳው ሴቶች ህጻናት ወጣቶችና ማህበራዊ ጉዳዮች ጽህፈት ቤት ባለሙያ የሆኑት በአቶ አብዩ አለሙ ቀርቧል። የክረምት ወራት የበጎ ፍቃድ አገልግሎት ስራ 12210 ወጣቶችን በማሳተፍ 44570 ማህበረሰብን ተጠቃሚ ለማድረግ እንደሚሰራ በሰነዱ የተመላከተ ሲሆን 18,386,316 ብር ከመንግስት ካዝና ያስቀራል ተብሏል። የወረዳው ሴቶች ህጻናት ወጣቶችና ማህበራዊ ጉዳዮች ጽህፈት ቤት ኃላፊ ወይዘሮ አዛለች መንገሻ ጽህፈት ቤቱ በትኩረት ከሚሰራባቸው ተግባራት አንዱ የክረምት በጎ ፍቃድ አገልግሎት ስራ እንደሆነ በመጠቆም ይህ ስራ እንዲሳካ ባለድርሻ አካላቱ ከወትሮ በተለየ ከጽህፈት ቤቱ ጋር አብሮ ሊሰሩ እንደሚገባ ጠይቀዋል። ከተለያዩ ከፍተኛ ትምህርት ተቋማት የመጡ ተማሪዎች የሚችሉትን ሁሉ በመስራት የበኩላቸውን እንዲወጡም ጠይቀዋል። በወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ አቶ አክሊሉ አለማየሁ በብዙ ዘርፍ የሚሰራው ይህ ተግባር የብዙ ተቋማትና ወጣቶች አስተዋጽኦን በዛው ልክ ይፈልጋል ብሏል። በክረምት በጎ ፍቃድ አገልግሎት ደም የመለገስና ማዕድ የማጋራት ስራ በትኩረት እንደሚሰራም አብራርተዋል። ሰው ተኮር የሆኑ ተግባራቶችን በመስራት እርዳታ የሚሹ ዜጎችን የመርዳት ስራ ከሁሉም እንደሚጠበቅም ገልጸዋል። በቴሌብር ከ4.9 ትሪሊዮን ብር በላይ የገንዘብ ዝውውር መፈጸሙን ኢትዮ ቴሌኮም አስታወቀ። ዘገባ የፋና ሚዲያ ኮርፖሬሽን ነው። እታበባ ተስፋዬ ታቀርባለች። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬ ህይወት ታምሩ የተቋሙን የ2017 በጀት ዓመት አፈጻጸም አስመልክተው በሰጡት ማብራሪያ ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን ለማድረግ በርካታ ስራዎች እያከናወነ ነው ብለዋል። በቴሌብር መተግበሪያ እስካሁን ከ4.9 ትሪሊዮን ብር በላይ የገንዘብ ዝውውር መፈጸሙን ነው ዋና ስራ አስፈጻሚው ያስታወቁት። በተጠናቀቀው በጀት ዓመት 512 ከተሞችን የ4G እንዲሁም 16 ከተሞችን ደግሞ የ5G ኔትወርክ አገልግሎት ማግኘታቸውን አብራርተዋል። 1683 አዲስ የሞባይል ጣቢያዎችን መተከላቸውን ጠቅሰው በቴሌብር መተግበሪያ እስካሁን ከ4.9 ትሪሊዮን ብር በላይ የገንዘብ ዝውውር መፈጸሙን ነው ዋና ስራ አስፈጻሚዋ ያስታወቁት። በተጠናቀቀው በጀት ዓመት 512 ከተሞችን የ4G እንዲሁም 16 ከተሞችን ደግሞ የ5G ኔትወርክ አገልግሎት ማግኘታቸውንም አብራርተዋል። 1683 አዲስ የሞባይል ጣቢያዎች መተከላቸውን ጠቅሰው በዚህም የኔትወርክ አገልግሎትን ፈጣንና ቀልጣፋ ማድረግ መቻሉን አስረድተዋል። ዲጂታል ፋይናንስን በማጠናከር ቀልጣፋና ዘመኑን የዋጀ ተደራሽ አካታች አገልግሎት ለመስጠት መሰራቱንም አመልክተዋል። በ2388 ቀበሌዎች የኢንተርኔት አገልግሎት ተደራሽ መደረጉን ጠቁመው በአመቱ 5.9 ሚሊዮን ዜጎች የኢንተርኔት አገልግሎት ማግኘታቸውንም አብራርተዋል። በቴሌብር የኢትዮጵያን የፋይናንስ ኢንዱስትሪ በማነቃቃት ተጨባጭ ውጤት መገኘቱን የተናገሩት ዋና ስራ አስፈጻሚዋ በአሁኑ ወቅት የቴሌብር ደንበኞች ቁጥር 54.8 ሚሊዮን ደርሷል ነው ያሉት። በበጀት ዓመቱ በቴሌብር 2.3 ትሪሊዮን የገንዘብ ዝውውር መደረጉን ገልጸው አሁን ላይ የቴሌብር ገንዘብ ዝውውር 4.9 ትሪሊዮን ብር ደርሷል ብለዋል። በክረምት ወቅት ሊከሰቱ የሚችሉ በሽታዎችን መከላከል የሚያስችል ቅድመ ዝግጅት መደረጉን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንደተናገሩት ክረምት መግባቱን ተከትሎ በሚኖረው የአየር ጸባይ ለውጥ የተለያዩ በሽታዎች ሊከሰቱ ይችላሉ ማለቱን ኢዜአ ዘግቧል። ታደለ ታደሰ ያቀርባል።
በክረምት ወቅት ሊከሰቱ የሚችሉ በሽታዎችን መከላከል የሚያስችል ቅድመ ዝግጅት መደረጉን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዳጉማ እንደተናገሩት ክረምት መግባቱን ተከትሎ በሚኖረው የአየር ጸባይ ለውጥ የተለያዩ በሽታዎች ሊከሰቱ ይችላሉም ብለዋል። ወቅቱ የወባ በሽታ ስርጭት ከፍ የሚልበት፣ ውሃ ወለድ የመተንፈሻ አካላት መሰል በሽታዎች የሚከሰቱበት መሆኑን ነው የገለጹት። በዚህም ሊከሰቱ የሚችሉ በሽታዎችን መቆጣጠር የሚያስችል ክትትልና ምርመራ እንደሚደረግ ጠቅሰው በተጨማሪም ህመም ያጋጠማቸው የህብረተሰብ ክፍሎች ሕክምና እንዲያገኙ አስፈላጊው ዝግጅት መደረጉን አስረድተዋል። በርካታ በሽታዎች በግልና በአካባቢ ንጽህና ጉድለት የሚመጡ መሆናቸውን የጠቀሱት ዶክተር ደረጀ ይህን መከላከል የሚቻለው የግልና የአካባቢ ንጽህና በመጠበቅ መሆኑንም ገልጸዋል። ለዚህም ደግሞ የማህበረሰቡ ክፍል የነቃ ተሳትፎ አስፈላጊ መሆኑን አስታውቀዋል። ለዚህ ደግሞ የማህበረሰቡ የነቃ ተሳትፎ አስፈላጊ መሆኑን ነው ያስታወቁት። የወባ በሽታ ባሉባቸው አካባቢዎች አጎበር ስርጭትና ኬሚካል ርጭት እየተከናወነ መሆኑን ጠቁመው በአጎበር አጠቃቀም ላይ የሚታዩ ክፍተቶችን ለማስተካከልም የባለሙያዎች ድጋፍ አስፈላጊ መሆኑን ተናግረዋል። ማህበረሰቡ የግልና የአካባቢ ንጽህናን ከመጠበቅ ጎን ለጎን በጤና ሚኒስቴር የሚተላለፉ የጥንቃቄ መልእክቶችን ተግባራዊ በማድረግ ተላላፊ የሆኑ በሽታዎችን በጋራ መከላከል እንዳለበት አስገንዝበዋል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናችሁ ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ